የቴዲ አፍሮ ዳስጣል የተሰኘው ሙዚቃ በኦሮሚያ ክልል ተቃውሞ እንደገጠመውና ሙዚቃው በክልል ውስጥ ውጥረት መፍጠሩ ተነገረ። የቴዲ አፍሮ ዳስጣል ሙዚቃ በክልል ውስጥ ውጥረት መፍጠሩ ተከትሎ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ለቴዲ አፍሮ ግልጽ ማስጠንቀቂያ መላካቸው ተሰምቷል። አቶ ሽመልስ አብዲሳ ለድምፃዊ ቴዎድሮስ ካሳሁን ግልጽ ማስጠንቀቂያ የላኩት ከሰሞኑ ካምቦ ከተማ ወጣቶች ጋር በሚስጥር ባደረጉት ኢመደበኛ ውይይት ላይ መሆኑን ታውቋል። አቶ ሽመልስ በአምቦ ከተማ በሚስጥር ባደረጉት ኢመደበኛ ውይይት ላይ ዳስጣልን ጨምሮ ፖለቲካዊ ይዘት ስላለው አዲሱ የቴዲ አፍሮ አልበም አስተያየት መስጠታቸውም ተሰምቷል። ዝርዝር መረጃውን ይዘናል። የቴዲ አፍሮ ዳስጣል የተሰኘው ሙዚቃ በኦሮሚያ ክልል ተቃውሞ እንደገጠመውና ሙዚቃው በክልል ውስጥ ውጥረት መፍጠሩ ተነገረ። የቴዲ አፍሮ ዳስጣል ሙዚቃ በክልል ውስጥ ውጥረት መፍጠሩ ተከትሎ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ለቴዲ አፍሮ ግልጽ ማስጠንቀቂያ መላካቸውም ተሰምቷል። አቶ ሽመልስ አብዲሳ ለድምፃዊ ቴዎድሮስ ካሳሁን ግልጽ ማስጠንቀቂያ የላኩት ከሰሞኑ ካምቦ ከተማ ወጣቶች ጋር በሚስጥር ባደረጉት ኢመደበኛ ውይይት ላይ መሆኑም ታውቋል። አቶ ሽመልስ አብዲሳ በአምቦ ከተማ በሚስጥር ባደረጉት ኢመደበኛ ውይይት ላይ ዳስጣልን ጨምሮ ፖለቲካዊ ይዘት ስላለው አዲሱ የቴዲ አፍሮ አልበም አስተያየት መስጠታቸውም ተሰምቷል። ድምፃዊ ቴዎድሮስ ካሳሁን ከቀናት በፊት በለቀቀው አዲሱ ኢቶሪክ አልበም ውስጥ የተካተተው ዳስጣል የተሰኘው ሙዚቃ በኦሮሚያ ክልል ውስጥ ከፍተኛ ተቃውሞ እንደገጠመው ተሰማ። የቴዎድሮስ ካሳሁን ዳስጣል የተሰኘው ሙዚቃ መለቀቅን ተከትሎ በክልል ውስጥ ከፍተኛ ውጥረት መፈጠሩም የደህንነት መረጃዎች አመልክተዋል። በማህበራዊ ሚዲያ ከ70 ሚሊዮን በላይ ተመልካች ያገኘው አዲሱ የቴዲ አፍሮ አልበም በኦሮሚያ ክልል የተቃውሞ እንቅስቃሴ እንዳያስከትል የሚል ስጋት መፍጠሩን ያመላከቱት የደህንነት መረጃዎች ቴዲ አፍሮ በአዲሱ አልበሙ የኦሮሞ ሕዝብን ክብር ነክቷል፣ የኦሮሞን ሕዝብ ሰድቧል፣ በኦሮሞ ሕዝብ ላይ ጥላቻ ሰብኳል፣ በኦሮሞ ሕዝብ ላይ ጦርነት አወጇል የሚል ቅሬታ በተለያዩ የኦሮሚያ ክልል ከተሞች ውስጥ መፍጠሩን ጠቁመዋል። የደህንነት መረጃዎቹ የቴዲ አፍሮ አልበም በክልል ወጣቶች ውስጥ የፈጠረው ቅሬታና በማህበራዊ ሚዲያ የሚካሄደው የኦሮሞ ብሔር ላይ ያተኮሩ ብሽሽቆች በክልሉ የተቃውሞ እንቅስቃሴ ብሎም ግጭት ሊያስከትል እንደሚችል አመልክተዋል። በበርካታ አወዛጋቢ ፖለቲካዊ መልእክቶች የታጨቀውና መንግስትን በሚሸነቁጡ ስንኞች የተሞላው አዲሱ የቴዲ አፍሮ አልበም መውጣቱን ተከትሎ በፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት ባይኖርም በክልሉ የተፈጠረውን ውጥረት ተከትሎ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከጥቂት የአምቦ ከተማ ወጣቶች ጋር ውይይት ማድረጋቸውም ተሰምቷል። አቶ ሽመልስ አብዲሳ ከአምቦ ከተማ ወጣቶች ጋር የተወያዩት በጠቅላይ ሚኒስትር አብይ አህመድ የተገነባውን የደንዲ ሎጅ ለመመረቅ ወደ አካባቢው በተጓዙበት ወቅት ሲሆን አቶ ሽመልስ አብዲሳ ከአምቦ ከተማ ወጣቶች ጋር ባደረጉት ኢመደበኛ ውይይት ላይ በቴዲ አፍሮ ጦርነት ታውጆብናል፣ ተሰድበናል፣ ተንቋሽናል የሚል ቅሬታና እስከ መቼ ባለ ጊዜ እየተባልን በማንም እየተሰደበን እንቀጥላለን የሚል ቁጣ አዘል ጥያቄ እንደቀረበላቸውም ታውቋል። በወቅቱ አቶ ሽመልስ አብዲሳ በማህበራዊ ሚዲያ ተቆራርጦ የተለቀቀውን እንጂ የቴዲ ሙዚቃ እንዳልሰሙ የገለጹ ሲሆን ወጣቶቹ በመናገር ነጻነትና በዲሞክራሲ ስም የኦሮሞ ሕዝብን ሲሰድቡ በአደባባይ ጦርነት ሲታወጅበት እንዴት ዝም ይባላል? ትላንት ከወያኔ ጋር ታግለን ባመጣነው ለውጥ ላይ ሲያላግጥ ነበር። ዛሬ ደግሞ የኦሮሞን ሕዝብ እንደመጤ እንደ አፈናቃይ እንደ ሀገር አፍራሽ አድርጎ ሲዘፍን እንዴት ዝም ይባላል? የሚል ተደጋጋሚ ጥያቄ ለአቶ ሽመልስ ማንሳታቸውም ታውቋል። የአምቦ ከተማ ወጣቶች ቴዲ አፍሮ አዲሱ አልበሙ በተለያዩ ከሀገሪቱ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖች እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን መታሰቢያ ይሁንልኝ በሚል ያስተላለፈው መልእክትን ጨምሮ ሙሉ አልበሙ በኦሮሞ ጥላቻ ላይ የተቃኘ መልእክት ነው በሚል መቃወማቸውም ታውቋል። ትናንት የኦሮሞ ህዝብ ጨፍጫፊዎች አወደሰ፣ የኦሮሞ ህዝብን ፍጅት ቅዱስ ጦርነት ብሎ ዘፈነ፣ ለሱ ይቅርታ እንኳን ሳይጠይቅ ዛሬ ደግሞ ዳስጣል ብሎ የድሮስ ስርዓት ናፋቂና በኦሮሞ ጥላቻ ላይ ሰከሩትን የነዘመነ ካሴ መልእክትን ሲያስተጋባ ለኦሮሞ ህዝብ ያለውን ንቀት በአደባባይ ሲያንጸባርቅ አማራና ኦሮሞን የሚያባላ መልእክት ሲያስተላልፍ ተነስተን ሀገር እናፍርስ፣ ሀገር ፈርሷል፣ ኑ ተሰብስበን እናልቅስ ሲል እንዴት ዝም ትላላችሁ የሚል ጥያቄ ለአቶ ሽመልስ አቅርበዋል። የአምቦ ከተማ ወጣቶች ከአቶ ሽመልስ ጋር ባደረጉትና ከፍተኛ ውጥረት በተሞላበት ኢመደበኛ ውይይት ላይ ውጭ ሀገር ተቀምጠው ኦሮሞ ሲሰድቡ የሚውሉ አሉ። ነገር ግን መሀል አዲስ አበባ ከተማ ቢሮ አጠገብ ጫት ሲቅም የሚውል ሰው የኦሮሞ ህዝብን እየተሳደበና እያንቋሸሸ በነጻነት የሚንቀሳቀስባትን ከተማ የኦሮሚያ ክልል መቀመጫ ስትል ሽሚያን ተሳታፍርም የሚል ግልጽ ጥያቄ ከአንድ የአቶ ሽመልስ አብዲሳ አብሮ አደግ መነሳቱም ታውቋል። ከወጣቶቹ ጋር ባደረጉት ኢመደበኛ ውይይት ላይ አቶ ሽመልስ አብዲሳ በሙዚቃው ላይ አስተያየት ለመስጠት እንደሚቸገሩ መግለጻቸው የጠቆሙት አንድ የውይይት ተሳታፊ ማንም ከህግ በላይ አይደለም፣ ህግን ከተላለፈ ማንም ይጠየቃል፣ እንኳን ህዝብን ማንም ሰው ማንንም ማንቋሸሽና ማጥላላት አይችልም ማለታቸውን ገልጸዋል። አቶ ሽመልስ ልጁ አርቲስት ብቻ ሳይሆን ጥሩ ነጋዴም ነው። ጊዜና ወቅት እየጠበቀ ቢዝነስ እንደሚሰራ ይታወቃል። አሁንም ሙዚቃውን የለቀቀው ወቅታዊ ፖለቲካ ትኩሳትን አይቶ የምርጫውን መቃረብ ከግምት ውስጥ አስገብቶ የሚያወጣውን ጊዜ አስልቶ ነው ማለታቸውም ታውቋል። አቶ ሽመልስ ከወጣቶቹ ጋር ባደረጉት ውይይት ላይ ልጁ ከኔ በላይ ኢትዮጵያዊ የለም፣ ከኔ ውጪ ማንም ስለ ኢትዮጵያ ሊያስብ አይችልም፣ ከኔ ውጪ የኢትዮጵያዊነት ሰባኪ የለም በሚል በሱፐርማሲስት ሜንታሊቲ የሰከረ ሰው መሆኑን እንዴት አታውቁም የሚል ተደጋጋሚ ጥያቄ ማንሳታቸውም ታውቋል። በጩኸት የፈረሰችው ኢያሪኮ ብቻ ነች፣ ስለዚህም ለምን
ትጨነቃላችሁ እንደፈለገ ይጩ በሚል ወጣቶቹን ያሳቁት አቶ ሽመልስ ልጁ የሚያለቅሰው ዶክተር አብይ አህመድ በለጠኝ፣ አጀንዳዬን ነጠቀኝ፣ ተደማጭነቴን ተጋፈኝ በሚል የቅናት መንፈስ እንደሆነም በተደጋጋሚ አንስተዋል። አቶ ሽመልስ እኛ ስራችንን እየሰራን ነው፣ ኦሮሞም ሀገር ገንቢ እንጂ ሀገር አፍራሽ አለመሆኑን ባለፉት 8 ዓመታት አስመስክረናል። ማንም ዳስ ጥሎ ማልቀስ መብቱ ነው። ትላንት ሚሳኤል ተኩሰው መድፍ አገላብጠው መንግስትን መነቅነቅ ያልቻሉ የከሰሩ ፖለቲከኞች በተገኘው አጋጣሚ ሁሉ ለሚያደርጉት ብሽሽቅ ጆሮ መስጠት የለባችሁም የሚል ምክር ሰጥተዋል። አቶ ሽመልስ በመጨረሻም መንግስት ከግለሰቡ ጋር እንኳን ሰላምታ ውስጥ የመግባት ፍላጎት የለውም፣ ማድረግ ያለብንን ነገር በአግባቡ እናደርጋለን። ልጁ ከዚህ በፊትም ባልተገባ ነገር ውስጥ ተገኝቶ በዝምታ እንደታለፈ አውቃለሁ። አሁንም ዘፈን ብቻ ከሆነ ችግር የለውም። ነገር ግን ከዘፈን አልፎ ሀገር ለማተራመስ ብሎም ምርጫውን ለማደናቀፍ ከሚሯሯጡ ኃይሎች ጋር ከተሰለፈ እርምጃው ግልጽ ነው። መንግስታችን የአድዋ መታሰቢያን ገምቶ ኢትዮጵያውያንን ያስተሳሰረ፣ የኦሮሞ ህዝብ መብትን ያስከበረ፣ የኦሮሞ ጥያቄ ምላሽ ለመስጠት ስራ የጀመረ፣ በኢትዮጵያ ታሪክ ላይ ያልታየ ልማት ያመጣ፣ ሀገር የቀየረ መንግስት ነው። ዓለም የመሰከረውን ለውጥ ማንም ሊያራክሱ አይችልም። ስለዚህ ልጁን እንደ ሰካራም ንቃችሁ ተውት። ግጭት ለመቀስቀስ በሚደረገው ማንኛውም እንቅስቃሴ ውስጥ ከተገኘ ግን ምንም ጥርጥር በሌለው መልኩ ይጠየቃል። ይህንን ከማድረግ የሚያስቆመን ማንም ምድራዊ ኃይል የለም። ከዚህ ውጪ እኛም ስራችንን እየሰራን እነሱም ማልቀሳቸውን ይቀጥሉ በሚል ወጣቶቹን ለማረጋጋት እንደሞከሩም ታውቋል።